በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በወደደን ባፈቀረን በአንድያ ልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ከረማችሁ። አትለይምና እናታችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ስሟም ዛሬም ዙትም የተመሰገነ ይሁን። እሺ ሁላችሁ በያላችሁበት እንደምን ከረማችሁ? ያው እግዚአብሔር ስም የተመሰገነ ይሁን። ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። 1 4 5 ቪዲዮዎችን ሰርቼላችኋለሁ። በእነሱ ላይ ያላችሁን ሀሳብ አስተያየት እባካችሁ አይታችሁ ስንበትሉ ለኔም ጥሩ ነው ለእናንተም ጥሩ ነው። ምክንያቱም ሀሳባችሁ መግለጽ ካለባችሁ ከስር ባለው የኮሜንት ሴክሽን ላይ ገብታችሁ በአስተያየታችሁን ታስቀምጡ። ወደፊት የሚሰራው ቪዲዮ ቆንጆ ነው የሚሆነው። እኔ ጋር እንደሚተበላሽ ነገር ካለ እንዲስተካከል ያደርገናል። ምክንያቱም አገልግሎታችን ዝም ብሎ አይነት አገልግሎት እንዳይሆን፣ ምክንያቱም እናንተ ማትደሰቱበት ከሆነ እናንተ የምትደሰቱበትን አገልግሎት ወይም ደግሞ ቪዲዮ እንድሰራ ስለሚረዳኝ እናንተ የሚመቻችሁ ነገር ሀሳባችሁን፣ አስተያየታችሁን፣ ቅር ያላችሁ ነገርን ብታስቀምጡልኝ ደስ ይለኛል። ዛሬ ደግሞ የምናየው በኋላ እናያለን፣ አነብላችኋለሁ። ከዛም በኋላ ምን እንደሆነ ቀስ ብለን እንረዳለን። አቤቱ ጌታዬ ሆይ ከራሴ ጋር ብቻዬን የምቀመጥበት ጊዜ ምንኛ የተቀደሰ ጊዜ ነው። ከራሴ ጋር ብቻዬን ስቀመጥ በእርግጥ ብቻዬን አይደለሁም አልያም እንጂ አንተ ከኔ ጋር ነህ። ይህ ደግሞ እንግዳ ነገር አይደለም፣ ምክንያቱም አንተ በዓለም ውስጥ ብትኖርም ዓለሙ አያውቅህምና ነው። በዚህ ዓለም ስኖር ከፈጸምኳቸው ታላላቅ ኃጢአቶች አንዱ ከራሴ ጋር ብቻዬን መቀመጥ አለመቻሌ ነው። ይህንን ለማድረግ ጊዜው የለኝም። ዓለም የሰጠኸኝን ጊዜ ብቻዬን በመቀመጥ ከአንተ ጋር እንዳልሆን በሆነ ባልሆነው በከንቱ አባክኜዋለሁ። በእነዚህ ጊዜያት የሚታየኝ ሌላ አዲስ ኃላፊነት ወይም የሥራ ውጥረት ስለሆነ ከአንተ ጋር መቀመጥን እንደ ስንፍና በመቁጠር በሞኝነት አሳልፌዋለሁ። እንደ ሰውኛ አመለካከትም በዓለም ሳሉ ከራስ ጋር ለብቻ መቀመጥ ጥቅም እንዳለው ብረዳም ለእንደዚህ ያለ ጉዳይ ትኩረት አልሰጠሁትም። ስለሆነም ዘወትር በሥራ ተጠምጄ ስለምውል በዲያብሎስ ይህንን እንዳላደርግ ከለክለኝ እላለሁ። ስለዚህ ጌታዬ ሆይ በውስጤ ያለውን ታላቅ ሀብት ይኸውም አንተን አላወቅኩም። አንዳንድ ጊዜ ከራሴ ጋር ብቻዬን ስቀመጥ የዚህን ሀብቴን የብርሃን ፈንጣቂ ለአፍታ ብመለከትም እንዲህ ያለውን ነገር በሚገባ ለመመልከት ለረጅም ጊዜ ለብቻ መቀመጥ ያስፈልጋል በሚል ሰበብ ሸፋፍኛቸው አልፋለሁ። በእርግጥም ቅድሚያ የምሰጠው አባቴን ለመቅበር የእርሻ መሬቱን ለማየትና በሬዎቹ ለመፈተን ነው። ጌታዬ ሆይ በመጨረሻ ቀን በትክክል በማላስታውሰው ቀን ለረጅምና ጸጥ ላለ ጊዜ ለብቻዬ ከራሴ ጋር እንድቀመጥ ስለፈቀድክልኝ ያን በውስጥ የተሸሸገው ሀብቴን ላገኘው ችያለሁ። በዚያ ጊዜ ያን ነው ያለኝን ሁሉም በመሸጥ ይህን ሀብት እርሱም አንተን ገንዘቤ ላደርግ ችያለሁ። ከዚያን ጊዜ አንስቶ አንተ የኔ ሆነሃል። ስለሆነም ጌታዬ ሆይ አሁን አንድ እውነት ልናገር እወዳለሁ። ይኸውም ከራሴ ጋር ለብቻዬ በተቀመጥኩ ጊዜ ሁሉ ይህ እኔነቴ ከዓለም ካለው ሀብት ሁሉ በላይ መሆኑን ተረድቼዋለሁ። አንተም እንዲህ ብለሃል፣ ሰው ዓለም ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋልና? ስለ ራሴ ዋጋ ባሰብ ቁጥርም ከአንተ በማገኘው ኃይል በዓለም ውስጥ ያለው ሁሉ ከንቱ መሆኑን ስለምገነዘብ ዓለሙን የምመለከተው ምንም እንዳልሆነ በመቁጠር ነው። እንደዚህ ባደረግኩ ጊዜ ሁሉ አንተ ከፊት ለፊቴ ሆነ እኔ ከአንተ ጋር ነኝና አትፍራ በማለት ታበረታታኛለህ። ከራሴ ጋር ለብቻዬ በተቀመጥኩ ጊዜ በውስጥ ያለውን እንግዳ ባዕድ ነገር ሁሉ የአንተን ቅድስና እንዴት አድርጎ ሊጋርድብኝ እንደሚፈልግ አያለው። ከእነዚህ ባዕድና እንግዳ ነገሮች እጅ አንተ እስከ መጨረሻው ነፃ እንድታወጣኝ እማጸንሃለሁ። ለአንተም ሆነ ለራሴ የምነግረው ሌላ ብዙ ነገሮች ቢኖሩም ጊዜው በፍጥነት እየነጎደ ነው። ይህም በመሆኑ ለራሴ የምፈልገው ምቾት ምንም እንዳልሆነ እቆጥራለሁ። መዝናናት፣ መደሰትና የሌሎች ባልንጀርነትን አልፈልግም። ይልቁንም ከዝምትና ከተባትዎና ከብቸኝነት ደስታና ምቾት አገኛለሁ። ይህም ብቻዬን በመሆን የማገኘውን በውስጤ የሚፈጥርልኝን ራስ ማዋረድ ንጽህናን አያሳጣኝም፣ ያለመልምልኛል እንጂ። ጌታዬ ሆይ አንዳንድ ጊዜ ከራስ ጋር ተቀምጬ የኔነቴን በጥልቀት ስመረምር በውስጥ ጥግ ይዘው የተቀመጡ ጊንጦችና እባቦች አያለው። እነርሱም በዝምታና በዝግታ ልቦናዬ በመብላት መርዛቸውን በደሜ በህሊናዬ በሀሳቤ ውስጥ ሁሉ እኔ ባላሰብኩት መንገድ ሊረጩ ይወዳሉ። ወደ እነዚህ አውሬዎች በምመለከትበት ጊዜ ሁሉ ህሊናዬ ሊያደምጡ ሲወራጩ አያቸዋለሁ። ስለዚህ ተነስተው እንዳይጎዱኝ አርፈው እንዲተኙ ተዋቸዋለሁ። እንዲተኙ መተውና እንዳላያቸው አይኖቼ መጨፈን ግን ጥቅሙ ምንድን ነው?
ራሴን ማታለልና ከእንግዲህ ያለው ነገር መሸሽ ካልሆነ በስተቀር እነዚህን አውሬዎች ወደ ብርሃን በማምጣት መዋጋት አይሻልምን? አቤቱ ጌታዬ ሆይ ከእነርሱ ወገን ታናናሽ የተባሉትን እንኳን መዋጋት የማልችል ደካማ መሆኔን ተመልክተህ ምሕረትን ላክልኝ። እነርሱን በእኔ ቦታ ሆነ አንተ ትዋጋቸው ዘንድ ለአንተ ብገልጣቸው ይበጀኛል። በመከራ መካከል እንኳን ብሄድ አንተ ሕያው ታደርገኛለህ። ጌታዬ ሆይ በጠላቶች ቁጣ ላይ በመከራ መካከል እንኳን ብሄድ አንተ ሕያው ታደርገኛለህ። በጠላቶችም ቁጣ ላይ እጅን ትዘረጋለህ፣ ቀኝም ታድናለች ብለኸኛልና። ጌታዬ ሆይ ብቻዬን ከራሴ ጋር ስቀመጥና እኔነቴን በአንተ ፊት ስመለከተው አመድና ትቢያ መሆኔን እገነዘባለሁ። ስለሆነም ራሴን ማዋረድ ስለምችል የዚህ ዓለም ክብር የኔን የውስጥ ማንነት የማይቀር የውጭ ቀለም እንደሆነ ቆጥራለሁ። ከራሴ ጋር ስቀመጥ ካለ አንተ ምንም ማድረግ እንደማልችል ስለምገነዘብ ወደ አንተ መቅረብ እንማራለሁ። ይበልጥ ወደ አንተ የቀረብኩ በሄድኩ ቁጥርም አንተ ማንነትን ይበልጥ ስለምትገልጽልኝ አንተ ከሰው ልጆች ይልቅ ምን ያህል ሩሩ እንደሆንክ አውቃለሁ። ይህም አንተን ይበልጥ እንድወድ ስለሚያደርገኝ ከሰዎች ጋር ከመቀመጥ ከአንተ ጋር መቀመጥ እንድመርጥ ያደርገኛል። በየዕለቱ ስለ አንተነት አዳዲስ ነገሮችን ስለማገኝ ነፍሴ ከአንተ ጋር ይበልጥ የተቆራኘች ትሄዳለች። እባክህ ጌታዬ ሆይ ስለ ሰዎች ሳይሆን ስለ ራሴ በማወቅ ከእነርሱ ይልቅ ወደ አንተ ይበልጥ እንድጠጋ አርዳኝ። ራሴን እንድክድና ስለ አንተ ብቻ እንዳስብ አድርገኝ። እንግዲህ የታሪኩ ባለቤት ልዑል እግዚአብሔር የተመሰገነ ይሁን። እንግዲህ ይሄ መጽሐፍ የምናገኘው የማን መጽሐፍ ነው የሚለው ማንበብ የምትፈልጉ ከሆነ የነፍስ አርነት ከሚል የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ቅዱስነታቸው ከአቡነ ሽኖዳ ሳልሳዊ የተጻፈ መጽሐፍ ትርጓሜውን ነው። ከዛ ላይ ከምዕራፍ 22 ላይ ከራሴ ጋር ብቻዬን ብቀመጥ የሚለውን ወስጄ ለመማማር ያሰብኩበት። እንግዲህ ይህ ወጣት ብቻውን መቀመጥ ነው የሚፈልግ። ብቻውን ሲቀመጥ እግዚአብሔር እንዴት እንደወደደው በደንብ አድርጌ ገልጾናል መጽሐፉ። እንግዲህ ጌታችንን ለመውደድና ስለ ጌታ ፍቅር እንዲገባን እንዲሁም በክርስቶስ ፍቅር ተጠምደን ክርስቶስን እንድንወደው አምላካችን ከኛ ጋር ሆኖ ማንነታችን፣ ንግግራችን፣ ስራችን ክርስቶስ እንዴት መምሰል እንዳለበት በትንሹም ቢሆን ይገልጽናል። ስለዚህ ዛሬ የምንማማረው በዚህ ዙሪያ ነው ማለት ነው። ስለዚህ እንዴት ነው ክርስቶስን ልወደው የምችለው? እንዴት ነው ደግሞ ክርስቶስን በሕይወቴ አኑሬው ላነግሰው የምችለው? እንዴት ነው ሰውን አክብሬ ክርስቶስን በሕይወቴ ላስገባው የምችለው የሚለው ነገር ሁላችንም ጥያቄ እንጠይቅ አለብን። ምክንያቱም ክርስትናችን ሃይማኖታችን የሚገልጸው የኛ ተግባር ወይም ደግሞ አክሽን ድርጊት ይፈልጋል። ስለዚህ ምንድነው የምተገብረው? ምንድነው በሕይወቴ የምኖረው ብለን ራሳችንን እንጠይቅ ያስፈልጋል። አለበለዚያ የምንማረው ትምህርት የምንሰማው የስብከት እንትን ሊሆን ይችላል፣ ሰንበት ትምህርት ቤት መምጣት ሊሆን ይችላል፣ ቅዳሴ ማስቀደስ ሊሆን ይችላል። በሕይወታችን መኖር ካልጀመር ነው ነገሮች ሁሉ በዜሮ የተባዙበት ይመጣል። ቅዳሴ እንዳለ በደንብ ማስቀደስ ስንጀምር፣ መቆረብ ስንጀምር፣ ንስሐ መግባት ስንጀምር ደግሞ በዛው ልክም ደግሞ የሰይጣን ፈተና እንዳለን ደግሞ ማስታወስ አለብን። ምክንያቱም እሱን ቁጭ ብሎ አያይም። ዓላማውና እቅዱ ከእግዚአብሔር አድርጎ ተስፋ አስቆርጦ በእሱ እንድናምን እስከሆነ ድረስ እኛ ደግሞ የእሱን ዓላማ አውቀን ደግሞ እሱን ለመቃረን ነው መሞከር ያለብን። ስለዚህ ክርስትናችን ምንድን ነው የሚለውን ሁሌ ማወቅና መረዳት ያስፈልጋል። አለዚያ መመላለስ ብቻ ነው የሚሆንብን። ስለዚህ ውድ ክርስቲያኖች ክርስቶስን መምሰል፣ ለክርስቶስ መገዛት፣ ክርስቶስን መውደድ እንችላለን። ለምንድን ነው አንችለው? አይቻልም? እንዴ ይቻላል። እንደነ ቅዱስ ጊዮርጊስ እኮ ሰማዕት የሆኑት እነሱ ስለ ክርስቶስ ፍቅር ተራጥተው አይደለ? እኛ እንደ ክርስቶስ እንደነ ቅዱስ ጊዮርጊስ የክርስቶስ ፍቅር መዳት ማንችል ነው። ለምንድን ነው ክርስቶስን በልባችን ማንገስ የማንችለው ለምትለው መልስ ሊሆን የሚችለው አልወደድ ነው፣ አላወቅ ነው። ክርስቶስን እንደ እውነቱ ከሆነ ክርስቶስን ብናውቀውና ብንወደው እንወድሃለን ብለው በአፋችን እንደምንናገረው አሁን እወደዋለሁ ብዬ እንደምናገረው እንደኔ እንደ አፌ ቢሆን ጥሩ ነበር። ግን ተግባር ይናገራል። ተግባራችን ሁላችን የሚናገረው ምንድነው? ተግባራችን እንደማንወደው ነው ግልጽ። በቃ የሰው ልጅ መውደድ የምታሳየው አንድ ሰው ነው እወድሃለሁ ብትለው ሄደህ እየሰደብክ ይገርምሃል እኮ ብትለው እየሰደብክ ብትነግረው እወድሃለሁ ስላልከው በአፉ ሊያምንክ አይችልም። ምክንያቱም ተግባርህ እንደማትወዱ እያሳየ ስለሆነ። ልክ ክርስቶስን እንደዚህ የምናሳየው እኛ መውደዳችንን የእሱን ትእዛዛቶች በማክበር 10ቱ ትእዛዛትን አትስረቅ፣ አትግደል፣ አታመንዝር፣ በባልንጀራ ላይ በሐሰት አትመስክር፣ ዝሙት አትስራ፣ በጣም ጥቃቅን ነገሮችን ኃጢአቶች በመተው ነው የክርስቶስ ፍቅራችን እወድሃለሁ ማለት የምንችለው። ገብታችሁ አይደለ? እንጂ ዝም ብለን እወድሃለሁ የሚለው በአፍ አይሆንም። ገብታችሁ አይደለ? ደግሞስ ወደድኩት አልወደድኩት ክርስቶስን ማለት የለብንም። ይቀልብናል። ደግሞ እዚህ መጥቶ
እንዴት ሆኖ ነው አሁን እኔ ክርስቶስን ወደድኩት አልወደድኩት በህይወቴ ተሳክቶልኛል ምን ጎሎብኛል አሁን እኔ ክርስቶስ ገባ አልገባ እንደዚህ ይባላል ስል በምክንያት ነው። ምክንያቱም የፈጠረን ክርስቶስ ነው፣ የምናመልከውን ክርስቶስ ነው፣ እግዚአብሔር ወልድ ነው አይደለ? እግዚአብሔር ወልድን እንደፈጠረን እንዳመለክ ስላደረገልን ነገር ሁሉ ማመስገን ነው እንጂ ኖረ አልኖረ ብለን ማለት የለብን። ምክንያቱም የሆነ ጊዜ ይቆጭናል። ካለፈ በኋላ በህይወታችን የሆነ የጎደለ ነገር እንዳለ ይሰማናል። ያ የጎደለው ነገር ማን ነው ብለን ስንመለከት ክርስቶስ ነው የሚሆነው። ስለዚህ ክርስቶስን በህይወታችን ማስገባት አለብን። ከዚህ በፊትም ሰጥቼዋለሁ። ክርስቶስን ምን ማድረግ አለብን? በህይወታችን መጀመሪያ ማድረግ አለብን። አለዚያ ግን ሁሉ ነገራችን ልፋትና መመላለስ ነው የሚሆንብን። ስለዚህ ውድ ክርስቲያኖች ልቦናችሁን ተመልክታችሁ ራሳችሁን ተመልክታችሁ ለምንድን ነው ክርስቶስን ያልወደድኩት? እኔ ለምንድን ነው ከክርስቶስ ጋር ፍቅር ሊኖረኝ ያልቻለው? ለምንድን ነው እኔ ለክርስቶስ ያልተገዛሁት? ምን ነክቶኝ ነው? ኧረ አምላኬ ኢየሱስ ክርስቶስ ወይ ልብና ልቦና ስጠኝ አንተን የምወድበትን ብለን በቅን ልቦና መሰበር አለብን። አለዚያ ግን ልፋታችን ከንቱ ነው የሚሆነው። ቤተክርስቲያን ስንመላለስ ይህንን ማድረግ ካልጀመርን ልፋታችን አሁንም ከንቱ ነው የሚሆነው። መንቃት አለብን። መጾም፣ መጸለይ፣ መስገድ ካልጀመርን ሰይጣን ልናሸንፍ በፍጹም አንችል። የሰማችሁን አይደለ? ውድ ክርስቲያኖች ከቃል ጋር ናቸው። እሺ፣ ስለዚህ ሁሌ መመላለሳችን፣ የምናወራቸው ነገሮች፣ የምንለፈልፋቸው ነገሮች፣ የምንሰራቸው ነገሮች በሙሉ ክርስቶስን መምሰል አለብን። እንደ ክርስቲያን መምሰል አለብን። አለበለዚያ ከንቱ ነው የምንሆነው። ስለዚህ ውድ ክርስቲያኖች ራሳችሁን ጠይቁ፣ ራሳችሁን አሳስቡት፣ ንገሩት። ምንድን ነው የጎደለኝ ብላችሁ በመንፈሳዊ ሕይወቴ ምን ላሟላ፣ ምንድን ያስፈልገኛል፣ ምንድን ነው አለሳካልኝ ተቅዲስን ማሟላት የምችለው ነገር ራሳችሁን ጠይቁ። እንድንማማር የፈቀደው እግዚአብሔር የተመሰገነ ይሁን። ከዚህ ቪዲዮ ትልቁ ነገር እንዳገኛችሁ ተስፋ አደርጋለሁ። አሁንም ደግሜ እነግራችኋለሁ፣ ይህን ቪዲዮ ላይ ሀሳብ፣ ጥያቄ ካላችሁ ከስር የገባችሁ ሀሳባችሁ ስጡ። ለሁሉም ደግሞ ተደራሽ እንዲሆን ላይክ ተደርጉት። በእግዚአብሔር ስም ጠይቃችኋለሁ። በእግዚአብሔር ስም የተመሰገነ ይሁን። መልካም ጊዜ